ዛሬ ዓለማችንን እየተፈታተነ በመገኘቱ ሀገራትም ሆኑ ዓለም አቀፍ ተቋማት ትኩረት እያደረጉበት ይገኛል። የዜጎች የሥራ ዕድልን ፈጠራ እንደ ዓለም አቀፉ የሥራ ድርጅት አይሎ የቅርብ መረጃ ዓለማችን ለያዘቻቸው ነዋሪዎቿ በየዓመቱ 40 ሚሊዮን ተጨማሪ የሥራ ዕድል መፈጠር አለበት በሚል ይመክራል። የሥራ ዕድል በራስ የሥራ ዕድል በግሉ ዘርፍና በመንግስት ሊፈጠር እንደሚችልም ይታመናል። አሁን የራስን ሥራ ፈጥሮ ለሌሎች ወገኖች መትረፍ ጠቀሜታው ከሁሉም በላይ እንደሆነ ያስማማ ይገኛል። በኢትዮጵያም ብዙዎች የራሳቸውን ሥራ የጀመሩ በተግዳሮት አልፈው ለሌሎችም እንጀራ የሆኑ እንዳሉ ማየት ይቻላል። ከዚህ ውስጥ ወጣቶችና ሴቶች በሥራ ፈጠራ ገበያውን የተቀላቀሉና ተወዳዳሪ የሆኑ ቀላል አይደሉም። ሴቶችና ወጣቶች በኢኮኖሚ ውስጥ ያላቸው ተሳትፎና አቅም እያደገ ሲመጣ ጥቅሙ ከቤተሰብ እስከ ሀገር የሚተርፍ እንደሆነ የሚታወቅ ነው። ገንዘብ የለንም በሚል ራያቸውን ሳያዳፍኑ ወደ ሥራ የገቡና ለገበያ ፈጣን ምላሽ የሰጡ ተሞክሯቸውም ለሌሎች አጋሮቻቸው ምሳሌ የሚሆኑ ሥራ ፈጣሪ ነጋዴዎች በተለያዩ አካባቢዎች አሉ። ለተሞክሮ ይሆናሉ ካልናቸው ውስጥም ኑሯቸውን በባህር ዳር ካደረጉት ወይዘሮ ጽጌ ግርማ እንጀምር። ወይዘሮ ጽጌ የተሰማሩት በዶሮ እርባታና በወተት ውጤቶች ምርት ሲሆን ሥራቸውን ሀብለው ሲጀምሩ 2000 ብር ይበቃኛል አሉ። ቁርጠኝነቱ እንጂ የገንዘቡ ማነስን ቁብ አልሰጠውም ሲሉም ተደመጡ። የዛሬ 6 ዓመት ለኑሮዬ ብለው የጀመሩት ሥራ ለ26 ዜጎች ተርፎ ለእርሳቸውም 4 ሚሊዮን ሀብት ይዞ ከቸች ማለቱ ሁሉንም አስገረመ። የዚህ ሁሉ የስኬት ጉዞ የሥራ ፈጠራ ስልጠና ነው በሚልም ያስረዳሉ። በነጋዴ ሴቶች አማካይነት የ2 ቀን ስልጠና ሳገኝ የተሻለ ግንዛቤ ያገኘሁ መልሰው ራሳቸው ኢንተርፕረነር ሰዎች 6 ቀን እንድሰለጥን አደረጉ። ሶስት ነገሮች እንዳሏቸው ሲናገሩ አብዛኛው ነገር እኔን ያዩኝ ይመስለኝ ነበር። አንድ ኢንተርፕረነር ማድረግ የሚገባው ነገር ምን እንደሆነ ተስፋ መቁረጥ እንደሌለበት መስራት የሚገባው ነገር ከሌሎቹ ተወዳዳሪ ሆኖ መቅረብ እንዳለበት የተለያዩ ነገሮችን አገኘሁ። የበለጠ ግንዛቤን አሰፋሁኝ፣ የበለጠ ዕውቀት አገኘሁ። በተለይ ሪስክ የሚባለው ነገር እፈራለሁ። ይሄንንም እየሰራሁኝ አንድ ነገር በከስርስ ይሄንን በበደር ደግሞ ይሄ ቢሆን ልክ ሙሉ ለሙሉ ከ2007 ዓመተ ምህረት ጀምሮ በቃ ድፍረት የሚባል ነገር ወኔ የሚባል ነገር ነው የታጠቁት በኢንተርፕረነር ስልጠና። የተመደበችልኝም ኮንሰልታንት ነበረች። እሷ የ2007ን እቅድ አወጣን። ከስልጠናው በኋላ ያንን ተግባራዊ ያደረግን ያንን ስራ ገመገመን። እኔ ላይ የሚታዩ ድመቶችን ነበር የምትነግረኝ እሷ። የፕሮሞሽን ስራ ይቀርሻል፣ የማስተዋወቅ ስራ ይቀርሻል፣ ሂሳብ አሁንም ሰነድ አወጣጥና ገባብ እነዚህ ነገሮች አስተካክላለች። በዚህ አመት 2008 ሁሉ ነገር የተስተካከለ ስራ እየሰራሁኝ ነው። ይሄ ኢንተርፕረነር ስልጠና ይበቃል የሚል ስሜት የለኝም። ከጊዜው ጋር ከቴክኖሎጂው ጋር አብሮ የሚሄዱ ብዙ ነገሮች ሊኖሩ ይችላሉ። እንግዲህ የበለጠ ብዙ ነገር ተመረበታለሁ፣ ብዙ ነገር አውቄበታለሁ። more than 10,000 entrepreneurs ከ10,000 በላይ የሚሆኑ ነባርና አዳዲስ ጀማሪ ሥራ ፈጣሪዎች በሰጠናቸው የቢዝነስ ልማት አገልግሎት ተጠቃሚ ሆነዋል። እንደ ወይዘሮ ጽጌ ሁሉ ወጣት አለባቸው ምረቴም በባህላዊ አልባሳት ዘርፍ ስራን ፈጥሮ ተሳክቶለታል። የዛሬ 3 ዓመት በ20,000 ብር የጀመረው የሽመና ስራ በተግዳሮትም ውስጥ አልፎ ሀብቱን ወደ 1.3 ሚሊዮን ከፍ ሊያደርገው ችሏል። አሁን የሽመናው ስራ ተስፋፍቶ ለ220 የሚሆኑ የአካባቢው ሰዎች በቀጥታም ይሁን በተዘዋዋሪ የሥራ ዕድል ፈጥሯል። ወደዚህ ስራ ለመግባት ምን አነሳሳው? የስኬት ጉዞውስ ምን ይመስላል? ወጣት አለባቸው ይቀጥላል። ተማሪ ያለው ሽመናን ስራ መስራት ፍቅር ነበረኝ። በዋናነት ለገባበት የገፋፋይ ነገር ገበያው ክፍት ነው። በትንሽ ነገር መጀመር ይቻላል። ሙያ ብዙም በአገር ውስጥ ነው ሙያውን ማግኘት የምችለው። በእነዚህ ግፍቶች ወደ ሽመና ስራ ገብቻለሁ። መጀመሪያ ሲጀምር ሙያውን ነበር ተቀጥሬ የለመድኩት። ምንም አይነት ካፒታል አልያዝኩም። ሙያውን ከለመድኩ በኋላ 600 ብር ነው ለግሌ የጀመርኩት። ዲሲ ላይ 2007 ዓመተ ምህረት ኢንተርፕረነር ወርክሾፕ የሚል ስልጠና ወሰድኩ። ለ6 ቀን ነበር የወሰድኩት። በጣም የሚገርም ስልጠና ነበር። በ2006 ስራ ሲሰራ ያን አላውቀውም ነበር፣ ሳላውቅ ነበር ስራ የጀመርኩት የሚል ስሜት ነው የጫረብኝ። ልክ ያን ስልጠና ከወሰድኩ በኋላ አድቫይዘር ተመደበችልኝ። አድቫይዘሯ ከተመደበች በኋላ ያለኝ ጠንካራ ጎን ነገረችኝ።
ያለኝ ደካማ ጎን ነገረችኝ ሁሌም ተከታተለ ነበር በየሳምንቱ እየመጣች በዛን ሰዓት የነበረ ችግር ምንድነው ነባር ነጋዴዎች ነበሩ እነዛ ነባር ነጋዴዎች እኛን የማጥፋት ስራ ይሰሩ ነበር እኛን የማዳከም ስራ ሰራተኞች ተለተሎ የለቀው የራስ ምታት ሆኖብን ነበር ደንበኛ እንዴት ማምጣት እንደምንችል ሳይንሱን ጠለቅ ብለን አላወቁ ነበር ፋይናንሻል ሪካርድ አልጽፍም ነበር እንዲሁ ድርጅቱ የኔ ስለነበር ደሞዝ በደሞዝ አይደለም ያነሳው ነበር የምጠቀመው ወደፊት ምን ምቹ ሁኔታ አለ ምን ስጋት አሉ የሚሉ ነገሮችን በአጠቃላይ የተጠና ስራ አልሰራም ነበር እንዲሁ በተለምዶ ነበር የምሰራው ነገር ግን ከነሱ ጋር ከተገናኘው በኋላ ግን በቅድ መመራት እንዳለብን ስትራቴጂ መንደፍ እንዳለብን ታክቲክ መጠቀም እንዳለብን በተለይ ጠንካራ ሰራተኞች እንዴት የድርጅቱን ማቆየት እንደምንችል እነዚህ ሲስተሞች በማግኘታችን ለዚህ ውጤት ያበቃል በእነሱ አማካኝነት ነው እምነታለሁ The training is quite unique in that it helps to change people's minds ስልጠናው ለየት ይላል ይህን ስልጠና ለየት የሚያደርገው ደግሞ ሰዎች ስለራሳቸው ያላቸው አስተሳሰብ መለወጡ ላይ ነው ታውቃለህ አንዳንድ ሰዎች የሚያስቡት የሥራ ዕድል የሚገኘው ቅጥርን ብቻ በማፈላለግ እንደሆነ እንጂ እነርሱ ራሳቸው ስራ ፈጣሪዎች እንደሆኑ አድርገው አይቆጥሩም but they don't realize that they can actually be job creators የተሞክሮ ቅኝታችንን ወደ ሐዋሳ አደረግንና በወተትና ወተት ተዋጽኦ ዘርፍ ተሰማርተው የተሳካላቸውን የሥራ ፈጣሪ ወይዘሮ ዘሪቱ ታየን አገኘን በወተት ዘርፍ ለመሰማራት በ10,000 ብር መነሻ ካፒታል እጀምራለሁ ሲሉ የዛሬ 22 ዓመት ተነሱ ባለቤታቸውን ገንዘብ አፈላልገው እንዲያመጡ ጠየቋቸው ጥያቄው ምላሽ አግኝቶ ኖሮ 10,000 ብር ከቁጠባ ተቋም በብድር ተገኘና ባለቤታቸው እነሆ ሲሉ ለወይዘሮ ዘሪቱ ጀባ አሏቸው የያኔዋ የብድር 10,000 ብር ፍሬ አፍርታ እነሆ ዛሬ የሥራቸው ካፒታል 1 ሚሊዮን ደረሰ ይላሉ እኚህ የሥራ ፈጣሪ የስኬት ታሪካቸው ምን ይመስላል ስንል ጥያቄ ያቀረብን እርሳቸው የሥራ ተሞክሯቸውን በፈርጁ አስረዱን ወይዘሮ ዘሪቱ ለራሴ ያሉት የሥራ ዕድል ለ10 ወገኖችም ተረፈ የወተት ምርታቸው በቀን 40 ሊትር የነበረው አሁን በቀን ከ120 እስከ 130 ሊትር ደርሷል ዛሬ 3 ዓመት የነበራቸው 5 ከብቶች አሁን በስተው 20 ደርሰዋል ምርታቸውም ለተለያዩ ሬስቶራንቶች በተለያየ አይነት እየቀረበ ይገኛል ባለቤቴ 10,000 ብር ከቁጠባ መጣና ላሚቷን በ4,000 ብር ገዛልኝ እስከ ነጥጃዋ በሌላው ቤት አንድ 10 ቆርቆሮ ቤት ሰራሁኝ ከዛ በኋላ እርባታውን ማካሄድ ጀመርኩ ያቺ ላም ተሰጠኝ ከዛ በኋላ የወተት እስከ ወተቷ ነበረች ግማሹን አከራይቼ ለራሴ ተጠቀማለሁ ግማሹን ቀለብ አደርጋለሁ እንዲህ ያልኩኝ እነሱም ረቦልኝና ጥሩ ቦታ ደረሱልኝ ስማቸውን ራሱ በእንትኑ ነበር ማወጣላቸው ነበር መጀመሪያ አይቺን ሲለ ሽብር ያልቋት እንደገና ጥጃዋን ተስፋነሽ አልቋት ተስፋነሽ ደሞ መልሳ ሴት ይጃል ስለሆነ ብርነሽ አልቋት አሁን ወደ ብር ተቀየረ ሁሉ ነገር ብር ሆነችልኝ ከዛ ይሄን በቃ ሞራሌን እነሱ ሲወልዱ ሲስፋፉልኝ የሞራሌን መጣ እየሰፉ መጥቶ ወደ ተሻለ ቦታ ትልቅ ደረጃ ሲደርሱልኝ ደግሞ መጥቼ እቺን 600 ካሬ ሜትር ቦታ ገዝቼ ይሄን ግንባታ ገንብቼ ከነበሩበት ያው አካባቢ ከተማው ያደገ ሲመጣ መልሼ ወደዚህ ያመጣዋቸውና እዚህ እያስፋፋው ጥሩ ደረጃ ላይ ያደረስኳቸው መጀመሪያ ስልጣናው ያገኘሁት በስልክ ተጠርቼ ነው እና እንዲኛኔ ቦታ ስልጣና አለ ነይ ተካፈይ ሲሉኝ እስቲ ቆይ አልኩና ከዚህ በዚህ ስልጣና ወስጄ ምን ብዬ አላቀም እስቲ ቆይ ይጠቅመኝ ይሆን ብዬ ሄድኩኝ ሄጄ ስልጣናው ለ6 ቀን ወሰድኩኝ ኦሬዲ ከነሱ ጋር በመገናኘበት ሰዓት ከብቶች ራሱ ብዙ ሸጬ በጣም ጥቂት ከብቶች ነበር እጄ የነበረው እንደገና ወደ ከብቶች ግዢ ገባሁኝ ጠንክሬ መስራት ጀመር ወጪዬንም ገቢዬንም ማወቅ ጀመርኩኝ የገበያ ትስስርንም ማፈላለግ ጀመርኩኝ ከዛ ነው ኋላ ወደፊት ነው እንጂ ወደ ኋላ አላልንም I think for many women especially those who have had very limited access to education እኔ እንደማስበው አብዛኞቹ ሴቶች በተለይም የትምህርት አቅርቦት ውስን የሆነባቸው ሴቶች የራሳቸውን ስራ ለመጀመርና ለማጠናከር ያላቸው ፍላጎት ትልቅ ነው ነገር ግን የሚያሰራ ከባቢ ሁኔታ ቀላል አለመሆኑና እነርሱ ለስኬት የሚያበቃ ጥሩ የስልጠና ክትትል ድጋፍ ሊያገኙ አልቻሉም ከሐዋሳ አዳማ ገብተናል የእንጨትና የብረታ ብረት ስራን የደፈሩና ስኬትን በስኬት የደራረቡ ወይዘሮ ጌጤ እጅጉን አግኝተን ተሞክሯቸው ለብዙዎች እንዲሆን የሥራቸውን እንቅስቃሴ ተመለከትን
የዛሬ 3 ዓመት ገደማ ይህን ዘርፍ ሲቀላቀሉ በእጃቸው ከ5000 ብር በላይ አልነበራቸውም። ይህን ሥራ ሲፈጥሩ ግን ነገሮች ሁሉ አልጋ ባልጋ ባይሆንላቸውም አቅማቸውን በስልጠና እየገነቡና ችግርን እየተጋፈጡ አሸናፊ ለመሆን በቁ። አሁን ወይዘሮ ጌጤ ለ30 ወገኖቻቸው የእንጀራ ማግኛ ሆነው ለእርሳቸው ደግሞ 5 ሚሊዮን የጥቅል ሀብት ባለቤት እንዲሆኑ የፈጠሩት ሥራ አስተዋጽኦ አድርጓል። ከዚህ በፊት ያው የቤት ነብይ ነበርኩ። ከዛ አለመግባባት በተፈጠረ ከትዳሬ በባዶ ወጣው። በዛን ሰዓት እኔ የነበረኝ ካፒታል 5000 ብር ማጥቶን ናት። በዛ ነው እንደው ወተት አሰላ ከመባል አካባቢ ያመጣው ፍራንኮ ላይ በጃርካን አከፋፍል ነበር። ምንም የለኝም። የሁለት ቀን ስልጠናውን ከወሰድኩ በኋላ ድርጅታችን ማሳደግ እንዳለብን እንዴት ያለንን እንትን ሴፍ አድርገን የሰራተኛ አያያዝ የሂሳብ አያያዝ እና በዛ ዙሪያ ላይ ጥሩ እንትን ላይ ተሰጠ። ጣይቱ መጀመሪያም በጥቃቅንና አነስተኛ ስደራጅ ድጋፍ ከምሰጠን አንዷ እሷ ናት። በዛ ቢሮ ውስጥ በጣም ያበረታቱን ነበር። እየመጡ የሚጎበኙናል። ብዙ ከኛ አይለዩምና ከዛ ውስጥ አንዷ እሷ ነበረችና በዛው ቀጠለችበት። እንዴት ውጤት መሆን እንዳለብኝ እንዴት መስራት እንዳለብኝ በየጊዜው የሚወርድ የምክር አገልግሎት አለ። የምክር አገልግሎት ብቻ ሳይሆን እዚህ ቦታ ላይ መጣ እንዴት መስራት እንዳለብኝ እንዴት ማናጅ ማድረግ እንዳለብኝ አለ። ከዛ የተነሳ በቃ ይበልጥ ሞራል ውስጥ እየተቀጣጠለ በጣም ውጤታማ የሆንኩበት ይበልጥ በዚህ በምክር ደከመኝ ሰዓት ሳትለይ ጊዜ ሳትለይ ነው ሁሉ ጊዜ መጣ መታበራታታና በዛ ብዙ መስራት ችለናል ማለት ነው። እንደ ድርጅት አይደለም እንደ እናት ነው የሚሰጠው ስልጣናው ሆነ ምክሩም እናት ልጇን አስተምራ እንደምታሳድግ ነው ለኔ ውጤት ያገኘውበት። In all fairness, that we are pleased with the results that we have seen so far through the entrepreneurship development program. በስራ ፈጠራ ልማት ፕሮግራም ሳቢያ እስካሁን ያገኘናቸው በርካታ ውጤቶች በሁሉም መስክ መናገር ይቻላል። ጥቂቶቹን የተደሰትንባቸውና የመዘገብናቸውን የስኬት ነጥቦች ለማንሳት ያህል በቅድማ ከ27000 በላይ የሚልቁ ተጠቃሚዎች ከስልጣናቸው የተለያዩ አይነት ስልጣናዎች ተጠቃሚ ሆነዋል። እውነት ለመናገር እገዛ የተደረገላቸው ስራ ፈጣሪዎች በቁጥር ቢታይ ትልቅ ቁጥር ነው። በተጨማሪ ከ7000 በላይ ጀማሪና ነባር የቢዝነስ ስራ ፈጣሪዎች ተከታታይነት ያለው የቢዝነስ ምክርና አገልግሎት የታገዙ የተረዱ ሲሆን እንደዚህ አይነት ልዩ የቢዝነስ ድጋፍ በማግኘታቸው ቢዝነሳቸው እንዲያድግና ኢንተርፕራይዛቸው እንዲጠነክር ረድቷቸዋል። በሶስተኛ ደረጃ በዚህ ፕሮግራም ከ20000 በላይ አዳዲስ የስራ ዕድሎች በጀማሪዎችና በአዳዲሶቹ ኢንተርፕራይዞች የተፈጠረ ሲሆን ነባሮቹ ኢንተርፕራይዞች ደግሞ ስራቸውን እንዲያሰፉ አስችሏል። በአጠቃላይ ሐሳባቸው ሰምሮ ለነገ የሀገር አለኝታና የወገን መከታ ለመሆን ስራን የመፍጠር አቅም ያላቸው ወጣቶችና ሴቶች ያሉባቸውን ተግዳሮት መፍታት የግድ ነው። የፋይናንስ ቢሉ የአቅም ግንባታ የገበያ ትስስር ሆነ የመስሪያ ቦታን የመሳሰሉት ችግራቸው ቢፈታ ሌሎችም ለሌሎች ተሞክሮ መሆናቸው አይቀርም። አበቃን።